ወደ ቪዲዮ ከመግባታችን በፊት ለፍሬሽማን አንደኛ ዓመት ተማሪዎች ዩኒፍሬሽ አፕ ሁሉንም የፍሬሽማን ኮርሶች ያካተተ ሲሆን ለእያንዳንዱ ኮርስ ኤግዛም፣ ቪዲዮ፣ ኩዌሽን ማቴሪያል ማግኘት ትችላላችሁ። ለምሳሌ ሳይኮሎጂን በምናይበት ጊዜ ኤግዛም ላይ እንደምታዩት የተለያዩ አይነት ዩኒቨርሲቲዎች ኤግዛም አለ። ለምሳሌ አስቱን ብከፍተው እዚህ ጋር ሚድ እና ፋይናል ብሎ ተከፋፍሏል። ስለዚህ ሚድም ፋይናልም ታገኙበታላችሁ ማለት ነው። ለምሳሌ ሚድ 2013 ብከፍተው እዚህ ጋር ለእያንዳንዱ ጥያቄ ኤክስፕላኔሽን አለው እንደምታዩት። እንዲሁም ደግሞ ቪዲዮስ ለእያንዳንዱ ቻፕተር ቪዲዮ አለው ማለት ነው። ለሁሉም ኮርሶች ለምሳሌ ቻፕተር 1 ብከፍተው እንደምታዩት እዚህ ጋር ቪዲዮ አለው ማለት ነው። እና ዳውንሎድ ፎር ኦፍላይን ካላችሁ ኦፍላይን መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ ኩዌሽንስ ላይ ቻፕተር ኩዌሽን ነው። የእያንዳንዱ ምዕራፍ ጥያቄዎች አሉት። ለምሳሌ ቻፕተር 1 ብከፍተው ይሄም ልክ እንደ ኤግዛሙ እያንዳንዱ ጥያቄ ኤክስፕላኔሽን ታገኙበታላችሁ ማለት ነው። እንዲሁም ደግሞ ማቴሪያልስ ወይም ደግሞ ሞጁሎች ኖቶችን ለእያንዳንዱ ኮርስ ታገኙበታላችሁ ማለት ነው። ይሄ ብቻ ሳይሆን ጂፒኤ ካልኩሌተርም አለው። የእናንተን ውጤት ካልኩሌት ለማድረግ እዚህ ጋር ለምሳሌ የምትፈልጉትን ኮርስ ያመጣችሁትን እዚህ ጋር ውጤት ስታስቀምጡለት ጂፒያችሁን ወይም ደግሞ ፋይናል ግሬዳችሁን ካልኩሌት ያደርግላችኋል ማለት ነው። አፑን ፕሌይ ስቶር ላይ ዩኒፍሬሽ አፕ ብላችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ዩኒፍሬሽ አፕ በሰማያዊ ሎጎ፣ ይሄ ለአንድሮይድ አፕ ሲሆን ለአይፎን ወይም ደግሞ ለፒሲ ደግሞ ዩኒፍሬሽ ዶት ሳይት ብላችሁ ዌብሳይቱ ላይ ገብታችሁ ልክ እንደ አፕ አይነት ለሴም መጠቀም ትችላላችሁ ማለት ነው። ኤኒ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ዛሬ ደግሞ የምናየው ኢመርጂንግ ቴክኖሎጂ ቻፕተር 1 ይሆናል። ኢመርጂንግ ቴክኖሎጂ ቻፕተር 1 ምን ኮንቴንቶች አሉ ብለን ስንመለከት የመጀመሪያው ቻፕተር ኦብጀክቲቮች ምን ናቸው ስንል ኢመርጂንግ ቴክኖሎጂ ምን ማለት እንደሆነ እናያለን በመጀመሪያ። ይህን ቻፕተር ስንጨርስ ኢመርጂንግ ቴክኖሎጂ የሚለውን አይዲያ ይኖራቸዋል። ከየት እንደመጣ ኢቮሉሽኑ እስከ መቼ ምን ኢቮልቭ እያደረገ እንዴት እንደመጣ እንመለከታለን። ቀጣዩ ኮንሴፕት ደግሞ ከረንት ላይ አቬሌብል ኢመርጂንግ ቴክኖሎጂ ምን አሉ በአሁን ጊዜ አቬሌብል ያሉት ብለን እንመለከታለን። ስለ ኢንዱስትሪያል ሪቮሉሽን ያለ ሞር ኦፍ ከኢቮሉሽን ጋር ኮኔክት የሚያደርግ ኮንሴፕት ነው ይሄ። ሮልስ ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ ዳታ ምን አይነት ሮል አለው ለኢመርጂንግ ቴክኖሎጂ የሚለውን እናያለን። ኢኔብሊንግ ዲቫይስ ኤንድ ኔትወርክስ የሚለውንም እናያለን ማለት ነው። ሂውማን ቱ ማሽን ኢንተራክሽን የሚባለውን ኮንሴፕትም ሂውማን ማሽን ኢንተራክሽን ወይም ደግሞ ሂውማን ኮምፒውተር ኢንተራክሽን የሚሉት እናያለን። ፊውቸር ኢመርጂንግ ቴክኖሎጂዎችንም እንመለከታለን ወይም ደግሞ ከረንት ላይ አቬሌብል ያለው ኢመርጂንግ ቴክኖሎጂ ከሚለው ሀሳብ ጋር የተመሳሰለ ነው። ባይ ዘ ኤንድ ኦፍ ዚስ ቻፕተር ይሄንን ኤክስፕሌን ማድረግ መቻል አለባችሁ ማለት ነው። መጀመሪያ ኦብጀክቲቭ ኦፍ ዚስ ቻፕተር እዚህ ጋር ኤክስፕሌን ተደርጓል። ድጋሜ ነው ይሄ ኮንሴፕት። ወደ ብሬንስቶርሚንግ ኩዌስችን አለ። ካን ዩ ዲፋይን ኦር ጊቭ አን ኤግዛምፕል ኦፍ ኢመርጂንግ ቴክኖሎጂ። ይሄን ቻፕተር ከመጀመራችን በፊት ይሄ ፓወርፖይንት እንግዲህ በራሳችሁ መጀመሪያ እንድታስቡበት ይፈልጋል። እንግዲህ ማሰብ ትችላላችሁ። ኢመርጂንግ ቴክኖሎጂ ምንድነው የሚለውን መጀመሪያ እንመልከት። ኢመርጂንግ ቴክኖሎጂ ማለት ኒው ቴክኖሎጂ መሆን አለበት በመጀመሪያ ደረጃ። ዘ ኮንቲኒዩንግ ዲቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ ይሆናል። አዲስ የመጣ ሊሆን ይችላል። አዲስ ቅርብ ጊዜ ዲቨሎፕ የተደረገ ምሳሌ ሂውማን ኤክስቴንሽን የሂውማን እድሜ ኤክስቴንድ የማድረግ ቴክኖሎጂ አሁን በምናወራበት 2025 ማገባደጃ ላይ ይሄ ቴክኖሎጂ ገና ኒው ቴክኖሎጂ ነው። ኮንቲኒዩንግ ዲቨሎፕመንት ኦፍ ኤግዚስታንስ ቴክኖሎጂ ደግሞ ስንል እንደ ኤአይ ምሳሌ ኤአይ አሁን ኢመርጂንግ ቴክኖሎጂ ብለን ልናካትተው ምክንያቱም አሁን ለምሳሌ መብራትን ስንመለከት አንዴ ዲቨሎፕ ተደርጎ የቆመ ቴክኖሎጂ ነው። ቢሻሻል እንኳን ትንሽ ቨርዥኑ ነው እንጂ ኤአይ ግን በጣም ወደፊት ኢቮልቭ እያደረገ የሚመጣ ቴክኖሎጂ ነው። አሁን ያለ ቴክኖሎጂ ኢቮልቭ የሚያደርግ የሚችል የምንለዋለን ኢመርጂንግ ቴክኖሎጂ ይባላል። ቴክኖሎጂ ዛት አር ከረንትሊ ዲቨሎፒንግ አሁን ዲቨሎፕ እየሆኑ ከኒ ቴክኖሎጂ ጋር የሚያያዛሉ ገና ፊውቸር ላይ ዲቨሎፕ እናደርጋቸዋለን ተብሎ ወደፊት ኢመርጅ ያደርጋሉ ተብሎ የሚታሰቡ ቴክኖሎጂዎች የሚካተታሉ እዚህ ውስጥ። ቴክኖሎጂስ ዛት አር ኤክስፔክትድ ቱ be available within the next 5 or 10 years እንግዲህ ይታወቃል ከ5 እስከ 10 አመት በኋላ ወደፊት ስናቸው available የሚሆኑ ከሆነ አሁንም ገና ኢመርጅ ካላደረጉ ቴክኖሎጂስ that are creating or expected to create significant social or economic effect ልክ እንደ AI ማለት ነው። እንግዲህ አሁን እንደነገርኳችሁ ትልቅ significant የሆነ ሶሻል ወይም ኢኮኖሚክ ኢፌክት ወደፊት ክሬት ማድረግ የሚያደርጉ ከሆነ እነዚህን ኢመርጂንግ ቴክኖሎጂ እንላቸዋለን። ወደ ኢቮሉሽኑ እንምጣ። ወደ ኢመርጂንግ ቴክኖሎጂ ኢቮሉሽን ቴክኖሎጂ የምንለው ነገር ምንድን ነበር? በመጀመሪያ ዘ አፕሊኬሽን ኦፍ ሳይንቲፊክ ኖሌጅ ፎር ፕራክቲካል ፐርፐስ። ቴክኖሎጂ ፕራክቲካል ፐርፐስ ነው። ምሳሌ ሳይንቲፊክ ፐርፐስ ሳይንስን ፕራክቲካሊ ስናመጡ ምሳሌ ልክ እንደ ኢንዱስትሪ የተለያዩ ነገሮች ሲገነባቡበት ፕራክቲካል ነገር ሲሰራ ሳይንቲፊክ ኖሌጅን ወደ ፕራክቲካል ስንጠቀምበት ለፕራክቲካል ነገሮች ቴክኖሎጂ ይባላል። ሳይንቲፊክ ኖሌጅ ማለት ነው።
ማሽነሪ ኦር ኢኩዊፕመንት ዴቨሎፕድ ፍሮም ዘ አፕሊኬሽን ኦፍ ሳይንቲፊክ ኖሌጅ። ይሄ ራሱ ሀሳብ ነው። ማሽን በማሽን ቀየረው እንጂ ከሳይንቲፊክ ኖሌጅ ማሽኖቹ ኢኩዊፕመንቶች ዴቨሎፕ ሲሆኑ ብራንች ኦፍ ኖሌጅ ዲሊንግ ዊዝ ኢንጌጂንግ ኦር አፕላይድ ሳይንስ ጋር ኢንጌጅ የሚያደርግ ነገር ሲሆን ሶ ቱልስ ኤንድ ማሽንስ ዛት ሜይ ቢ ዩዝድ ቱ ሶልቭ ሪል ወርልድ ፕሮብሌም። እንግዲህ ከፕሮብሌም ሶልቪንግ እና ሪል ወርልድ ፕራክቲካል ፐርፐስ ጋር የተያዘ ነው ቴክኖሎጂ የሚለው ኮንሴፕት ከሳይንቲፊክ ኤክስፐሪመንት የሚለየው። ሶ ሳይንስ ኦፍ ማሽን መካኒካል ኤንድ ኢንዱስትሪያል አርት፣ መካኒካል እና ኢንዱስትሪያል አርቶችን የሚያካትታል ማለት ነው ቴክኖሎጂ የሚባለው ኮንሴፕት። ሶ ኢቮሉሽን ኦፍ ቴክኖሎጂ ስንመለከት ዘ ፕሮሰስ ኦፍ ዲቨሎፕድ ባይ ግራጁዋል ፕሮሰስ። ኢቮሉሽን ማለት የሚባለው ሀሳብ በግራጁዋል ፕሮሰስ ኢቮልቭ። አሁን ለምሳሌ እኛ ራሳችን ከ6 ሚሊዮን በፊት ከነበረ አንሲስተራችን ኢቮልቭ አድርገን መተናል ይላል ሳይንስ። እንግዲህ ኢቮልቭ አድርገን ከጊዜ ወደ እየተሻሻልን መተን ነው ሆሞ ሳፒያን የሚባሉ ሂውመኖች የመጣ ነው። ቺምፓንዚ እና ጎሪላ ዲፈር አድርጎ ይላል። ሶ ያ ነው ኢቮሉሽን የምንለው ነገር። ምሳሌ ከዚህ ስልክ ተነስተን በዚህ ስልክ መሄድ በአንዴ አይደለም፣ ኦቨር ታይም ወደዚህ አይፎን 4G ካለው አይፎን ከዚህ ወደዚህ ኔክስት እየመጣን ወደዚህ ኔክስት እየመጣን ወደዚህ ኔክስት እየተሻሻለ ይሄ ግራጁዋል ፕሮሰስ ኢቮሉሽን እንለዋለን። ባዮሎጂ ጥናታቸው ላይ እንደምታውቁት እርግጠኛ ነኝ። ሶ ብዙም ኤክስፕላኔሽን ከዚህ በላይ አያስፈልገውም። ከከረንትሊ አቬሌብል ያሉ ኢመርጂንግ ቴክኖሎጂዎችን እንመልከት። በጣም ቀላል ትምህርት ነው ይሄ፣ የሚከብድ አይደለም። ሶ ከረንትሊ አቬሌብል ያሉ ኢመርጂንግ ቴክኖሎጂዎች እንግዲህ አርቲፊሻል ኢንተለጀንስ ወይም ኤአይ የምንለው ነገር ቅድም እንደነገርኳችሁ፣ ሮቦቲክስ፣ አይኦቲ፣ ኢንተርኔት ኦፍ ቲንግስ፣ ስማርት ቤት ለመገንባት ኢንተርኔት ኦፍ ቲንግስ የምንለው ነገር ምንድን ነው? አሁን ቤታችን ያሉ ነገሮች ሁሉም ነገሮች ራሳቸው ኢንተርኔት ሲኖራቸው፣ ስልካችን ብቻ ሳይሆን ወንበራችን፣ በራችን፣ ጋረጃችን፣ ቤታችን ውስጥ ያለው ነገር በሙሉ ማለት ነው። 5G ኔትወርክም ፊውቸሩ እነዚህን ሁሉ አይኦቲን፣ ሮቦቲክስን፣ አርቲፊሻል ኢንተለጀንስን በደንብ ያሻሽሏል ተብሎ ይታሰባል። 5G ባይትሰልፍ ባዮሜትሪክ ከባዮሎጂ ከጄኔቲክስ ጋር የተያዙ ነገሮች ወደፊት እነ ባዮሜትሪክ፣ 3D ፕሪንቲንግ ቤቶች ሁላ በ3D ፕሪንቲንግ ይሰራሉ ተብሎ በኔክስት 5 to 10 years ይታሰባል። ክላውድ ኮምፒውቲንግ የምንለው ኮምፒውተር ሲስተም አለ፣ ይሄም አለ። ቢግ ዳታ የምንለው ደግሞ እነዚህ ሁሉ የሚሰሩት በተለይ ኢንተርኔት የሚባለው ሲስተም የሚሰራው ቢግ ዳታ ነው ማለት ነው። ሶ እነዚህ ሁሉ ሜንሊ ወደፊትም ሊመጡ ይችላሉ አዳዲስ ኢመርጂንግ ቴክኖሎጂዎች። ሶ ሜንሊ አሁን አቬሌብል አሉ ተብሎ የሚታሰቡ ኢመርጂንግ ቴክኖሎጂዎች ናቸው ማለት ነው። ሶ ኢንዱስትሪያል ሪቮሉሽን እንምጣ። ቀጣይ ቶፒክ ይኖራል ብለን ያሰብነው ኢንዱስትሪያል ሪቮሉሽን የምንለው እንግዲህ a period of major industrialization and innovation that took place during the late 70s and early 80s። ሶ በ18ኛው እና በ17ኛው ሴንቸሪ እየተከናወነ ኢኖቬሽን ወይም ኢንዱስትሪያላይዜሽን ነው። ሰዎች ከጨለማው ዘመን ወጥተው ወደ ኢንዱስትሪያላይዜሽን፣ መብራቶች መጡ፣ የተለያዩ ነገሮች ኢንቨንት የሚደረጉበት መኪና፣ ባቡር፣ የተለያዩ ነገሮች፣ ሳይክል፣ ሙሉ ቴክኖሎጂ ኢቮልቭ ያደረገበት ጊዜ ነበር ኢንዱስትሪያል ሪቮሉሽን። ሰዎች በዚች 100 ዓመት ነው በጣም ኢቮልቭ ያደረጉት። እንግዲህ ከዛ በፊት በነበረው ዓመታት ከ17ኛው ሴንቸሪ በፊት ከዛ በፊት በጣም ኋላ ቀር ነበረን ብትመለከቱ። ሶ አን ኢንዱስትሪያል ሪቮሉሽን shift a society from using tools to make product to use new resource of energy። እንግዲህ መጀመሪያ ከነበሩት እቃዎችን ዝም ብሎ አንስቶ ከመጠቀም እንጨቶችን ምናምን ወደ ምን ቀይሯቸዋል? አንድን ሶሳይቲ ከዛ አንስቶ ወደ ቱሎችን የነዛን ቱሎች አንስቶ ኤዲት እንደማድረግ በፕሮዳክት በፋብሪካ አስገብቶ ኢነርጂ ለማምረት ሰቻስ ኮል እንደ ምር የሚባለው እንደ ከሰል፣ ፓወር ማሽን ኢን ፋክቶሪስ ለማምረት የተለያዩ ነገሮችን ተጠቅሞበታል ማለት ነው በኢንዱስትሪያል ሪቮሉሽን ጊዜ። ዘ ሪቮሉሽን ስታርት ኢን ኢንግላንድ ላይ ነው ስታርት ያደረገው ኢንዱስትሪያል ሪቮሉሽን ዊዝ ሲሪየስ ኦፍ ኢኖቬሽን ቱ ሜክ ላቦር ሞር ኢፊሽንት ኤንድ ፕሮዳክት። ስለዚህ የላቦር የሰው ኃይልን ሞር ኢፊሽንት ለማድረግ የተጀመረ ፕሮሰስ ነው እንግዲህ ኢንግላንድ ላይ ዛሬ የደረስንበት ቴክኖሎጂ ያደረሰን። ሶ ዘ ኢንዱስትሪያል ሪቮሉሽን ዋዝ ኤ ታይም ዌን ዘ ማኒፋክቸሪንግ ኦፍ ጉድስ ሙቭስ ፍሮም ኤ ስሞል ሾፕ፣ ትናንሽ ሾፖች የነበሩ ወደ ኤንድ ሆምስ የሚገነቡ ወደ ትላልቅ ፋብሪካዎች መሻሻል የጀመሩበት ጊዜ ነበረ። ፋብሪካ የሚባለው ኮንሴፕትም ከዛ ነው ኦሪጂኔት ማድረግ የጀመረው ከዛ ጊዜ ጀምሮ። ዚስ shift brought about change in culture as people moved from rural area። ሰዎች እንግዲህ ትላልቅ ፋብሪካ ካለ ምሳሌ በገጠር አካባቢ የሚኖሩ ከነበረ ስራ ለማግኘት ሲሉ ወደዛ ፋብሪካ ወዳለበት ቦታ ይሰበሰባሉ። ሶ ፋብሪካ ወዳለበት ቦታ የሚሰበሰቡ ከሆነ ከፋብሪካ ሲወጡ እነሱን ለመጥቀም ምግብ ይመሰረታል። እዚህ ጋር ብለን አስዩም እናደርግ ምግብ ቤት ከተመሰረተ ከዚህ እስከዚህ ለማትረፍ እንትን ደግሞ ስቴቱ ሮድ ቢውልድ ያደርጋል። ሮድ ቢውልድ ከተደረገ መገናኛ ይሆናል። መገናኛ ሲሆን የተለያዩ ሸቀጣሸቀጦች ይኖራሉ፣ ትናንሽ ሾፖችም ይመጣሉ። ስለዚህ ቀስ በቀስ አንድ ሙሉ ታውን ክሬት ተደረገ፣ ከተማ ሲቲ ክሬት ተደረገ ማለት ነው። በዛ ጊዜ ታውንም ሊባል ይችላል።
ይመሰረታል በአንድ ፋብሪካ ምክንያት ማለት ነው እዛ ባለው ሰዎች ከሩራል ኤሪያ ወደ ቢግ ሲቲስ ወደ ትላልቅ ሲቲዎች ወርክ ለማድረግ የሚመጡበት በጣም ትላልቅ ሽፍቶች የምናይበት ጊዜ ነበር ኢንዱስትሪያል ሪቮሉሽን የሚባለው ኮንሴፕት ማለት ነው።